ዛሬ ያሳቀኝን አንድ ነገር ልንገራችሁ። አንድ ክሊየንቴ ነው ማሽን ሊገዛ ኦልሞስት ፕሮሰስ ላይ ነበረ። ነገር ግን መጪው ክረምት ነው፣ ዝናብ ወቅትም ስለሆነ ማሽን ላይ ኢንቨስት ከማድረግ ወደ ኋላ እያለ ነው የሚገኘው። እሱም በእርግጥ አውርቼዋለሁኝ ለሌሎችም ትምህርት እንዲሆን ነው። ምንድነው አንድ ክረምት አይደለም ከፊታችን 10 ክረምት በየአመቱ ክረምት አለ። ፕሮጀክት ግን ስፔሲፊክ ሎኬሽን ላይ የሚሰራ አይነት ፕሮጀክት ኢትዮጵያ ውስጥ ትላልቅ ሜጋ ፕሮጀክቶች አሉ፣ በተለያዩ የኢትዮጵያ ክፍሎች ላይ የሚሰሩ ስቲል እየዘነበም እንኳን የሚያሰራ ሳይት ፕሮጀክት አለ በስነ ስርዓት። እኔ በራሴ ኤክስፒሪየንስ ያደረግኩት ዊትነስም የምሆነው ብዙዎችም ቴስቲሞኒያቸውን ሊሰጡን የሚችሉት እየዘነበ የሚያሰራ ሳይት አለ፣ ሮድ ኮንስትራክሽን ላይ ማለት ነው። ሮድ ኮንስትራክሽን ብቻም አይደለም፣ ማሽን ላይ ኢንቨስት ለማድረግ እያሰብክ ከሆነ ፕሮጀክቶች ብዙ አይነት ፕሮጀክቶች አሉ። ኮንስትራክሽን የተወሰነ የስራ ዘርፍ ላይ ብቻ የሚሰራ አይነት ስራ አይደለም። ስለ ሮድ ኮንስትራክሽን ልታወራ ትችላለህ። ስለ ትላልቅ የሃይ ራይዝ ቢልዲንጎች ልታወራ ትችላለህ። ስለ ዳሞች ልታወራ ትችላለህ። ብዙ አይነት የፕሮጀክት ስራዎች አሉ። ኮንስትራክሽን ስራው ሰፊ ነው። ስለዚህ ኢንቨስት ለማድረግ እያሰባችሁ ያላችሁ ሰዎች ከረንትሊ የማሽን ዋጋውም የታወቀ ነው። ከ7 እስከ 6 ሚሊዮን ቀንሶ ነው ያለው። ስለዚህ አሁን ማሽን በቀነሰበት ሰዓት ላይ ኢንቨስት አድርጉ፣ በስነ ስርዓት ትጠቀሙበታላችሁ። እርግጠኛ ነኝ የማሽነሪዎች ዋጋ ነገ ከነገ ወዲያ መጨመሩ አይቀሬ ነው። ይህንን ስሩ አስምራችሁ ያዙልኝ። ሌላው ማንኛውንም አይነት የኮንስትራክሽን ማሽነሪዎችን መከራየት የምትፈልጉ ኮንትራክተሮች፣ ህጋዊ የሆኑ ኮንትራክተሮች፣ ደረሰኝ ማቅረብ የምትችሉ ኮንትራክተሮች በውስጥ መስመር አናግሩኝ። ቴክ ኬር